እስስታቸው ላይ ቆማላ ያ ለዘመናት ለምን ህዝብን አታለላችሁ ብሎ ሰው ስለሚታይ ይቻላልም አይቻልም ማመን ትችላለህ። እሱን የግዴታ መቀበል የለብም። እንደዚህ ኦርቶዶክስ መሆን ትችላለህ ነው አይቻልም። ውሸቱን አቁም። ታምረ ማርያምን ሳታምን ኦርቶዶክስ መሆን አትችልም። ዳስ ዋይ እኔ ስለማላምን መሆንም አልችልም ነው። አላምንም፣ አይቻልም። ለምን ተዋሻል? ታምረ ማርያምን አላምንም፣ ስለዚህ ኦርቶዶክስ መሆን አይቻልም አላችሁ እኮ። ትምህርቱ ከታምረ ማርያም ያፈነገጠ ነው። መሆን አይቻልም ብላችሁ ቃል በቃል። ስለዚህ በማስረጃ ነው። ሰውን በጉልበት እየሰደባችሁ ካዳችሁ። ያልተካደችውን እመቤታችን የምትወደድ እናትም እህትም የሆነች እመቤታችንን ስሟን አጥፍታችሁ ስሟን አምላክ አድርጋችሁ እኔ የባሪያይቱን መዋረድ አይቷልና ከዛሬ ጀምሮ ትውልድ ሁሉ ያመሰግኑኛል ብጽዕት ይሉኛል ያለችው የባሪያይቱን መዋረድ አይቻል። ስለዚህ በጉልበት ይህን ያደርጋችሁት። ስለዚህ ቃል በቃል ነው። እኔ በማስረጃ ነው። እንዳትበሳጩብኝ አደራ። ስድብ የሌለው ነገር በማስረጃ ራሳቸው ያሉትን ነው ማስቀምጥላችሁ እና የብስጭት ጉዳይ ሳይሆን እኔ የገባኝን ነገር ለእኔ ለሚከተሉኝ ወንድምና እህቶቼ በማስረጃ ማስቀመጥ ነው። እናንተም በማስረጃ የመቀጥቀጥ ነገር አለ። ሌላ አላሳያችሁ። ይህን ስሙልኝ እስቲ የምታምኑ የኦርቶዶክስ ልጆች ይህን ምን እንደሚላችሁ። ሰላም መላው ኦርቶዶክሳውያን፣ በመላው ዓለም የምትገኙ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ልጆች አማኞች፣ ይህ የደገኙ አባት የአቡነ ሐራ ድንግል የቃል ኪዳናቸው እምነት ነው። ብዙዎችን ከካንሰር፣ ከኤችአይቪ፣ ከነቀርሳ፣ ከቲቢ፣ ከልዩ ልዩ ከአጋንንት በሽታ ያዳ ነው። ስለዚህ አማንያዎች ብቻ የኢትዮጵያ ኦርቶዶክስ ተዋሕዶ እምነት ተከታዮች ብቻ ሼር ዱት አድርጉት፣ ለመላው ዓለም ይዳረስ። ይህ እምነት የሚገኘው አዲስ አበባ ያጣፎ ገብርኤል ከመጣችሁ በኋላ 10 ብር ባጃጅ ነው። የ10 ብር ባጃጅ ይዛችሁ እዚሁ ዋሻው አቡነ ሐራ ድንግል መምጣት ትችላላችሁ። እንዲሁም ዘወትር በ11 እና እሑድ ጉዞ አለ። እሑድ ዘወትር ጉዞ አለ። ከፒያሳ ጊዮርጊስ 12 ሰዓት፣ ከእስጢፋኖስ 12 ተኩል፣ ከመገናኛ ደራርቱ ህንፃ 1 ሰዓት የሚነሳ እምነት ስላለ ጉዞ ስላለ የገዳሙ ጉዞ እዚህ እየመጣችሁ መዋል፣ መጠመቅ፣ መዳን፣ መፈወስ ትችላላችሁ። በተለይ በመድኃኒት ገንዘባችሁ እያለቀ ያላችሁ ኦርቶዶክሳውያን የደርሶ መልስ ዋጋ 200 ብር ነው። እስከ 7 ሰዓት ደርሶ መልስ አለው የገዳሙ ጉዞ። ስለዚህ ተፈወሱ ዳሩ ስንል መልእክታችን ነው። በ09 ዘመነ ጭቃ እንዲሁ በጸጋው ያዳነን ክርስቶስ እያለ አፈር ይነግድባል እያመጣ አፈር አምጥቶ ከካንሰር ከተለያዩ ነገሮች ያድንሃል ይላል። እርግጠኛው ልሂድ እኔ ካንሰር የያዘው ሰው ይዘን እንሂድና ከዳነ እኔ እዛው ልመን ለምን ሰውን ትጫወቱበታላችሁ? የአፈር ነጋዴ ነን። ምክንያቱም ዘይቱ ተወዷል፣ ሆስፒታል ውድ ነው፣ ሽንኩርቱ ሁሉ ነገር ተወዷል። አሁን ጭቃ መሸጥ ጀመራችሁ፣ ጭቃ አብክታችሁ መሸጥ ጀመራችሁ። this is sad። ህዝቡን የምትጫወቱበት የጭቃ ነጋዴ መጣ። ስለዚህ እጅግ ነው የሚያሳዝነው፣ እጅግ ያሳፍራል። ሌላም ላምጣላችሁ ምን ያህል እንደሚጫወቱበት። አሁን እንትና በጣም ተናደዋል። ልደት እዚህ ጋር አደነኩ። ብራዘር ተናደሃል። የዋለው የድንግል ማርያም ስጋ ነው። አንተ የማን መሰለህ ቤዛ ይሆን? አሁን ያያችሁትን ቪዲዮ ይሄ ራሱ መጣ። ሰዎች እዛ ለምን እንደሚቃወሙ ግራ ገባኝ። ኢየሱስ ክርስቶስ ምድር ላይ ሲመላለስ ያለ ስጋ ነው የተቀሳቀሰ። ትምህርት የእመቤታችን ደም ነው የፈሰሰው፣ የእመቤታችን ስጋ ነው የተቆረሰው። የምንበላው የእመቤታችንን ስጋ ነው፣ የምንጠጣው የእመቤታችንን ደም ነው ብለን አስተምረን አናውቅም። ከተዋህዶ በኋላ እነዚህ አባቶች እያስተማሩ ነው። ልደት ለምንድን ነው የምትዋሸው? በደንብ ነው የሚያስተማሩት። በደንብ የእመቤታችን ስጋ ነው ሁሉ ነገር እመቤታችን ነው የሚባለው። ኦርቶዶክስ ቤተክርስቲያን ሁሉ ነገር እመቤታችን ነው የሚባለው። አምላክ እስክትመስል ድረስ ያው በተወሰነ መልኩ አምላክ ናት። እናንተ እንደምትሉት ትምህርቱ በሙሉ የእመቤታችን ነው። የክርስቶስ ትምህርት የት ቦታ አለ? ለምንድን ነው የምትዋሹት? ለምን ትዋሻለህ? እያንዳንዱ እመቤታችን ሲል አይደል የሚውለው። አትዋሽ፣ አይዋሽም። ለዚህ ነው እኔ ፔጅ ላይ መተህ ስትዋሽ እኔ ጋር መዋሸት አትችልም ብዬ ቪዲዮን አምጥቼ ያሳየሁት። መዋሸት አይቻልም።
ባይቻልማ እነዛ አባቶቻችን ደረታቸውን ነፍተው እንደዚህ አይሉ ይኸው መስቀል ላይ የዋለው የድንግል ማርያም ስጋ ነው። አንተ የማን መሰለህ ቤዛ ይሆን? አሁን ያያችሁትን ቪዲዮ አንዳንድ የሚቃወሙ አዲስ ገቢ ነው። ለምን እንደሚቃወሙ ግራ ገባኝ። ኢየሱስ ክርስቶስ ምድር ላይ ሲመላለስ ያለ ስጋ ነው የተንቀሳቀሰው። ክርስቲያናችን ትምህርት የእመቤታችን ደም ነው የፈሰሰው፣ የእመቤታችን ስጋ ነው የተቆረሰው። የምንበላው የእመቤታችን ስጋ ነው፣ የምንጠጣው የእመቤታችንን ደም ነው ብለን አስተምረን አናውቅም። ከተዋህዶ በኋላ ያ ስጋ ያ ደም የስግው ቃል ነው ከመለኮት ጋር እስከ ተዋህደ ድረስ የመለኮትን ባህሪ የራሱ ባህሪ እስካደረገና ተዋህዶ እስካለን ድረስ ያ ስጋ በቃ የስግው ቃል ስጋ ነው እንጂ ሌላ የማንም አይደለም። መስቀል ላይ የዋለው የድንግል ማርያም ስጋ ስላስታ መድረክ ላይ ሆነው ነው አባቶቻችን የመሰከሩት። በእድሜ ትልቅ ናቸው። ሰውን ግን በደንብ አድርገው ገንዘብ ሲበሉ የነበሩ ሰዎች ናቸው። ህዝቡን በማጃጃል በማደንቆር ምን አድርገውታል? ህዝቡን አጥፍተውታል። አሁን በህዝቡ መፍረድ አይቻልም። ስትሄድ ማርያም 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 ነው በቃ ጨዋታ። አምላክ እንደሆነች የእሷ ስም ካልተጠራ ጴንጤ የሚያስብል ኢየሱስ ብቻውን ያድናል ስትል እንዴ ጴንጤውን እንዴ ነው እንጂ የሚል በተአምር ያድናል ብሎ የሚል የለ። አልጠጣም በለው ጴንጤ ነህ እንዴ ነው የምትባለው። ስለዚህ እውነታውን ነው አባቶቻችን አንድ አይደለም ሁለት አይደለም ሶስት አይደለም ከዛ በላይ ተናግረዋል። የእሷ ስጋ ነው የማርያም ስጋ ነው የተሰቀለልን ብለው ቃል በቃል ነው የተናገሩት። ከዚህ በላይ ምን እንዲሉ ነው መድረክ ላይ የምትፈልገው? አሉት እንጂ አስተማራችሁ። የምትመለከው ማርያም ናት እያልኩ ነው። ስለዚህ የስህተት መንገድ ነው፣ አስተካክሉ። እኔ አምልጫለሁ፣ ለእናንተ ነው። ለምን ይኸው አላሉም ነው የምትለኝ? እስቲ እንየው። አባታችን ፈሰሰው ደሜ ማን ነው አላሉም? ይህን እድሜ ጠገባባት ይዋቸው ስጋን የለበሰ ከእሷ ነው የእሷ ደም ፈሷል። የእሷን ስጋ አይደል እንደ የተዋሃደው። እምንበላው የምንጠጣው ስጋ የማን ነው? የእሷ ነው። እምንበላው የምንጠጣው ስጋ የማን ነው? የእሷ ነው። ያቺ ቤዛ አላሉ። ያቺ ቤዛ አንተ መስቀል ላይ የዋለው ታቦት ፊት ነው። ኖ አንተ ታቦቱን ይውልኝ። ታቦት ፊት ነው የተናገሩት። አናስተምርም ይላሉ። ታቦት ኋላ አድርገው ነው የሚናገሩት መድረክ ላይ። ይው ታቦት ያቺ ቤዛ አንተ መስቀል ላይ የዋለው የድንግል ማርያም ስጋ ነው። አንተ የማን መሰለ ቤዛ የሆነው? ደስ ይበልህ። ቤዛ ናት፣ መታረቂያ ናት፣ ተስፋ ናት፣ አለኝ ታቦት ፊት ነው። ያቺ መሰላል፣ ያቺ ያዕቆብ ያያት መሰላል፣ ያቺ አስታራቂ ቀራንዮ አደባባይ ስትመጡ ከመስቀሉ ስር ድንግል ማርያምን ታገኛላችሁ። ያልተቀበለችው መከራ የለም። ድንግል ማርያም ሕይወቷ በመንከራት እነዚህ የታወቁ አስተማሪዎች አይደለ? ክርስቶስ ሲወለድ መጥተው የሰገዱለት ለሱ ብቻ ነው። ለምን አልሰገዱላት? ክብር ይገባታል። መጽሐፍ ቅዱስ ላይ ትውልድ ሁሉ ያመሰግኑኛል ብላለች እመቤታችን። ትውልድ ሁሉ ካመሰግኗት ኢየሱስ ክርስቶስ የተወለደ ጊዜ ለእያንዳንዱ ኦርቶዶክስ አድርሰልኝ ሰገዱለት። ለብቻው ሰብአ ሰገል መጥተው ሰገዱለት። ወርቅም አመጡለት፣ ዕጣን ከርቤም ይዘውለት መጡ። ሰገዱለት። ለብቻው ነጥለው ለክርስቶስ ብቻውን የሰገዱለት። ለእሱ አልተሰገደም። ስገዱ የሚልም የለም አላለም። አምጣ። ይኸው እናትና ልጁ አብረው እሷ ራስ ሆና ክርስቶስን ወልዳ ይዛ ሰገዱለት። ለሱ ብቻ ነጥሎ ነው ያለ። ለሷ አላለም። በጉልበት የመጣ ነገር ነው። ስለዚህ የጉልበት ነገርን በጣም 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 በሚያሳዝን ሁኔታ በጉልበት የመጣ ነገር አለ። ሌሎችም ላሳየ የሚያሳዝኑ ነገሮች ስላየው ነው። ይኸው ምን እንደሚያደርጉ በዚህ ነው የሚያድኗቸው። ያውን አናቷን ሰንጥቋት ግንባሯን ብሎ ደፍቷት እኛ ራስ ተቃጠል ነው። እንዴት ልናረጅ ነው? ነጭ እያወጣው ቀድሜ እያረጀው እግዚአብሔር ያሳያል።
እና ይህ ህዝብ ነው 200 ዓመት ራሱን የሚቀይር። እኛ ራሱ ተቃጠል ነው። እኛ እኮ ቀድመን ልናረጅ ነው። ነጭ አሁን ነጭ እያወጣው እዚህ ጋር እንዲህ ተመቶ የማያወድቅ ሰው አለ። ግን እዚህ ላይ ጎ አርጌ ሰይጣን በጸሎት ነው የሚወጣው። በደንብ አርጋችሁ ሰውን ለዘመናት አጭበርብራችሁታል። የዘመኑ ጳውሎስ የሆኒ ማኛ ነው የሚሆነው። ማን ወንጌል ይሰበካል። የኢየሱስ ጌትነት ሁሉም መድረክ ላይ ይመሰከራል። ኦርቶዶክስ ላይ የኢየሱስ ጌትነት ኢየሱስ ጌታ ነው። እሱ እኛ እኮ ቀድመን ልናረጅ ነው። ነጭ አሁን ነጭ እያወጣው ቀድሜ እያረጀው ፈነገላ እና የህዝብ ነው ነው በመረጃ ነው። እኔ አደራ በመረጃ ነው የማቀርበው። አይ ዮኒ ማኛ ያቀረበው ስህተት ነው፣ ዮኒ ማኛ ያለው ነገር ትክክል አይደለም ብለው ለሚታገሉ ሰዎች በማስረጃ ስለማወራ ክብሩን እሱ ይውሰድ። ያለ ማስረጃ ማንንም በዛኛው አለሞኜ እንኳን ያለ ማስረጃ ማውራት አልወድ። ማስረጃ አምጥቼ ቁጭ ነው የማደርገው። ስለዚህ ይህንን ነገር አይተናል። ሌላ ላሳያችሁ። ስለ መጠጥ ይፈቀዳል በኦርቶዶክስ? የስ ይፈቀዳል። እስቲ አይፈቀድም የምትሉ ጻፉ። በኦርቶዶክስ መጠጥ ይፈቀዳል ወይስ አይፈቀድም? የኦርቶዶክስ ወንድምናቶቼ ጻፉ፣ ኮፒ ሊንክ እያደረጋችሁ። በኦርቶዶክስ ወንድምናቶቼ መጠጥ ይፈቀዳል ወይስ አይፈቀድም? ጻፏት ብራዘርስ፣ ጻፉልኝ። እኛ ቤተሰብ ነን እየተነጋገረን። ይፈቀዳል ሁለት እያሉ እየጻፉ ነው ከስር። እንግዲህ የምትወዷቸው አባታችን ይናገራሉ። መጠጥ የሚፈቀደው ሁለት ይፈቀዳል። በእውነቱ ማለት እግዚአብሔር የፈጠረውን ፍጥረት እርኩስ ማለት መጠጥ እርኩስ ነው ማለት ኃጢአት ነው። እግዚአብሔር መጠጥ እርኩስ ነው ማለት ኃጢአት ነው ነው የሚለው። መጠጥ እርኩስ ነው ማለት ኃጢአት ነው። አባታችን ቀጥል። ቀምሳችሁ አመስግኑ ብሏል። ቀምሳችሁ አመስግኑ ብሏል። ይሰጣል። በዚህ እግዚአብሔር አልከለከለም። አይምሮም ይሰጣል። በቀር ግን የበዓል አባ መቃርስን